ተናስተልን ገለታው ተናስተልን መሳይ እንዴት አደርክ? እንዴት አለ ደህና ነው ወይ? ዛሬ ለተቀዳሚ ላይ በጧት ነው የተገናኘነው። በጧት ስንገናኝም የአሜሪካና የእስራኤል የጋራ ወታደራዊ እርምጃ በኢራን ላይ ተጀምሯል። ሌሊቱን በተወሰደ እርምጃ በተመረጡ አካባቢዎች በተለይም መረጃዎች እንደሚያመለክቱት ከሆነ የኢራኑ መንፈሳዊ መሪ አያቶላህ ሆምኒ በሚገኙበት ቤታቸው አቅራቢያ ከፍተኛ ጥቃት መሰንዘሩን ነው እንግዲህ የኒውዮርክ ታይምስ በሳተላይት ምስሎችን ያጋራውን በመመልከት መረጃዎች እየወጡ ያሉት። ገለታው ይሄ አዲስ አዝማሚያ አዲስ ጦርነት ምናልባትም ወደ ከፍተኛ ቀውስ ከተሸጋገረም ብዙዎች እንደሚሰጉት ለሶስተኛው የዓለም ጦርነት መንደርደሪያ እንዳይሆን የሚልም ሐሳብ እየተነሳ ነው። እነ እንግሊዝ ከወዲሁ ስጋታቸውን እየገለጹ ነው። ኢራን በአጸፋው በርካታ የአሜሪካ አጋር ሀገሮች በሆኑት የመካከለኛው ምስራቅ እነ ባህሬንን፣ ሳውዲ አረቢያን፣ የተባበሩት አረብ ኤሚሬትን፣ ኩዌት ላይ ወታደራዊ ጥቃት መሰንዘሯን ነው የተሰማው። እስካሁን በሰው ላይ የደረሰ ጉዳት ስለመኖሩ ዝርዝር መረጃ አልወጣም። አዝማሚያው አስፈሪ ነው። እንግዲህ ይሄ ሁኔታ በአጠቃላይ በዓለም የፖለቲካና አጠቃላይ ሁኔታ ላይ ምን ይፈጥራል? ለቀጠናዎቹ ሀገራት ከኛም አንጻር ያለውን መጪውን ጊዜ በሚመለከት ሐሳባችንን እናጋራለን። ገለታ ወደ አንተ ልምጣ። ዜናውን እንዴት ተከታተልከው? ያለውን ሁኔታም በመረጃ ደረጃ የምታጋራ ነገር ካለ። እንግዲህ ዜናው ያው ፍንዳታው ዛሬ የተኩስ ልውውጡ አዲስ ሆነ ዛሬ እንጂ ዝግጅት እንደነበረው ሁላችንም እናውቀው ነው መሳይ። ዩናይትድ ስቴትስ በጣም ትልቅ የሚባለው ይሄ አውሮፕላን የሚያስነሳው ጀቶች የሚበሩበት መርከብ ትልቅ መርከብ ወደዛ ማስጠጋቷ በቅርብ ጊዜ ይታወቃል። ከፍተኛ የጦር ዝግጅት ነበር፣ ትዕዛዝ ነበር ከዚህ ሀገር። ስለዚህ ዱብ ዱብ ማለት ነበር። መቼ ነው የሚጀመረው የሚለው ነገር አልታወቀም ነበር እንጂ ከፍተኛ ዝግጅት ነበረ። እንግዲህ እንደሚታወቀው መሳይ ብዙ ሰዎች እንደሚከታተሉት የኢራን ጉዳይ የቆየ ነው። አሁን ፕሬዚደንት ትራምፕ ዛሬ ሲናገሩም እንዳዳመጥናቸው ለ47 ዓመታት አሜሪካ ትውደም፣ ሞት ለአሜሪካ የሚል መፈክር ይዘው የሚኖርበት ሀገር ናቸው ነው። አሜሪካ ጠል የሆነ ፖለቲካ የሚካሄድበት ነው እና ታርጌታችን ይሄንን የሚያራምዱ መሪዎችን መምታት ነው እና ለአሜሪካ ህልውና ወይም ሴኩሪቲ ለሚሉት ችግር ሆኖ ነው የቆየው። አሁን ጫፍ ላይ ደርሷል። ኒውክሌር ሪአክተር በድብቅ ትገነባለች ያቺ ምድር ምን የቆየውን ያንን ከዚህ በፊት የተፈጸመውን ሁሉ እየጠቀሱ ያነሱ ነበር፣ በደል ሲቆጥሩ ነበር እና በደንብ የተዘጋጁበት ነው የሚመስለው። ግን ትልቁ ነገር ምንድነው? አሁን ይሄ ጦርነት ያነሳው መሳይ ዳፋው ምንድነው ለኛስ ወደ አፍሪካ የሚለው ነገር አይ ቲንክ በየተራ መወያየት ያስፈልግ ይመስለኛል። ኢትዮጵያም ይሄ ጉዳይ ያገኘናል። አብይ አህመድ እንደሚለው ከዚህ ምንድነው ባለፈው ያለው መሳይ እናተርፋልና ያለው ከዓለም ጦርነት እና ከዚህ ምን እንደሚያተርፍ የሚያውቀው እሱ ብቻ ነው። ግን እኛ የሚያሰጋን ብዙ ነገር አለ። የኤነርጂ አቅርቦት አለ፣ ፉድ ሴኩሪቲ ላይ ችግር አለ። የኢትዮጵያ አየር መንገድ እንኳን ዛሬ እኮ አቆመ። ብዙ በረራዎችን በመካከለኛው ምስራቅ ላይ ተዘጋ መሳይ። ያትርፍ አይደለም ብዙ ብር እኮ ነው የምናገኘው። ያኮ በቀጥታ በአንድ ቀን በአንድ ሌሊት አንድ መድፍ በተተኮሰ ቀን ብዙ ብር አጣን በኢትዮጵያ አየር መንገድ በኩል ብቻ። ስለዚህ ዳፋው ከፍተኛ ነው። ግን ይሄ ሶስተኛው የዓለም ጦርነት ከባድ ዓለም አቀፋዊ ቀውስ ከዚህ ከኢኮኖሚው ከኤነርጂ ውጪ ማለት ነው ያመጣል የሚለው አንድ ሰው አይታየኝም። እሱ መሰለኝ ለምንድን ነው ኢራን የፖለቲካ ካፒታል አትገነባም? ስትገነባ አልቆየችም። ጓደኛ አላፈራችም። አሁን ጓደኞቻቸውን ያየህ እንደሆነ አሁን በዚህ ሰዓት በየመን ሄድክ እንደሆነ እነዚህ ሁቲ ነው የሚባሉት አማጽያንን ነው በቃ እነሱ ናቸው። በሌላ በኩል ደግሞ ምንድነው ወደ ሌሎች አካባቢዎች ሄድክ እንደሆነ እንደዚሁ አማጽያኖች ናቸው ጓደኞቹ። በሐማስ ነው አንዱ ሐማስ እና በሌላ በኩል ደግሞ ከእስራኤል ጋር ያላት ጸብ እንደምታውቀው ጎረቤት አይደሉም። በቀጥታ ማለት ድንበር አይጋሩም፣ ኩታ ገጠም አይደሉም። ግን ብዙ የሚመጡ የኢራን መሪዎች እስራኤል ከምድረ ገጽ መጥፋት አለባት ነው የሚሉት። በጣም የሚያስገርም ነገር አሁን ከሌሎች አረብ ሀገሮች በጣም የሚለየው በዚህ ደረጃ ጽንፈኛ የሆነ በተለይ እስራኤልን የሚመለከት አቋም ያላቸው መሪዎች ናቸው የሚመጡት። ከእስራኤል ጋር በጣም የከረረ ጸብ ነው ያላቸው።
በቀጥታ በድንበር ስለማታገኛት እስራኤልን የህዝቦላ ዋና ደጋፊ ናት። ኢራን እንደምታውቀው ብዙ መሳሪያ የምታስታጥቀው ህዝቦላን የምታደራጅ እና በዛ በኩል እስራኤልን ለመምታት ሙከራ ታደርግ ነበርና ስለዚህ እንደው በዛ በኩል ያላት አንዱ ጓድ ህዝቦላ ነው። ከለማን ነው እዚህ በእኛ አካባቢ ካለው አልሸባብም ጋር በሁቲ አማጽያን አካባቢ እንደዚሁ ግንኙነት አላት እና እንደዚህ አይነት ጓደኛ ነው ያላት። ጦርነቱን የሃይማኖት ጦርነት አድርጌ ያሳድገዋለሁ እንዳትል የምታየው አሁን ወደ 6 ሀገሮች የደበደበቻቸው በሙሉ ኢስላሚክ ስቴትስ የሆኑ ናቸው አንዳንዶቹና በዚህ በሃይማኖት ሽፋንም ጦርነቱን ሪጂናል ለማድረግ ሙስሊሙን ማህበረሰብ በአለም ለመቀስቀስም የሚያስችል ነገር የላትም። ከቻይና ጋር ያለው ግንኙነት የሚታወቅ ነው። ቻይና ኦፖርቹኒስት ናት እንደምታውቀው። አሜሪካ በኢራን ላይ የነዳጅ ማዕቀብ አድርጋለች ረጅም ጊዜ ቆየ እና ኢኮኖሚውን አንዱ ያሽመደመዳት እሱ ነው። ግን ቻይና በሚስጥር ትገዛታለች፣ በርካሽ ትገዛለች እና ያለው ግንኙነት ያ ነው። ከዛ ውጪ ኢራን ተመታ ሌላ ሰው መጥቶ ስልጣን ቢይዝ ቻይና ኢንተረስቱ ያን ንግዷን መነገድ ካልሆነ በስተቀር በዚህ ላይ ይህን ያህል የምታመጣው ነገር የለም። ራሽያም ቅድም ስናወራ ነበረ ተዳክማለች። ስለዚህ ይሄ ሶስተኛው ዓለም ጦርነት ስላልክ ነው መሳይ ወደዛ አካባቢ የሚያድግ ነገር አይደለም። ግን ሪጅኑ በቃ የሰላም ችግር ይኖረዋል። እንደ ኢራቅ አይነት አፈጻጸም ከሆነ ያለው ደግሞ በተለይ የተወሰኑ መሪዎች ተገለው ከዛ በኋላ የማይረጋጋ ከሆነ አካባቢው በተለይ እኛን የምስራቅ አፍሪካ ያለን የኤነርጂ አቅርቦታችንን ይጎዳል። እንደው ይሄ ነው ለጊዜው አሁን የታየኝ መሳይ። ገለታው ቀደም ሲል አብይ አህመድ በአንድ መድረክ ላይ በቅርብ በተካሄደ መድረክ ላይ ነው ዓለም ጦርነት ውስጥ ሲገባ እኛ በዛ ጦርነት የምንጎዳ ወይም ሌላ ነገር አድርገው ያስባሉ። ጦርነቱ የራሳቸው ጣጣ ነው። እኛ ምናልባት ከዚህ ጦርነት ምን እናተርፋለን ብለን ማስላትና ያንን ነገር ነው መፈተሽ ያለብን ብሎ ተናግሮ ነበር። እንግዲህ ጦርነት መካከለኛው ምስራቅ ላይ መጥቷልና አብይ አሁን ወረቀትና ስክሪፕት አውጥቶ ከዚህ ጦርነት ምን እናገኛለን ምን እናተርፋለን ብሎ ያው ስሌት ውስጥ ሊገባ ይችላል። ግን ይሄ ጦርነት ከመከሰቱ በፊት ነው ኢትዮጵያ ውስጥ ነዳጅ በአንድ ጊዜ ቀጥ ያለው። በመላ ሀገሪቱ በዚህን አይነት መልኩ ነዳጅ ጠፍቶ አያውቅም። በየከተማው ረጃጅም የመኪና ሰልፎች ይታያሉ። ይሄ ሁኔታ በሸቀጦች ላይ የሚያመጣው የዋጋ ንረትም እንዳለ ይታወቃል። ለማንኛውም ወደሱ እንመጣለን። ይሄ መካከለኛው ምስራቅ አካባቢ የሚታየው የጦርነት አዝማሚያ በአንድም ይሁን በሌላ የዓለምን ሕዝብ መንካቱ አይቀርም። ባለፈው በሩሲያና በዩክሬን መሃል በተፈጠረው ግጭት ለበርካታ ዓመታት ነው የዓለም ኢኮኖሚ ሲናጋ የነበረው። የነዳጅ ዋጋ፣ የስንዴ ዋጋ እንደዚሁ በተለይ ደሃ ሀገሮች በከፍተኛ ደረጃ የተጎዱበት ሁኔታ ነው የተፈጠረውና ምንም አይነካንም እዛ የዘነበው እሳት ለኛ አይደርስብንም ብሎ ተዘናግቶ ይቀመጣለን። በአንድም ይሁን በሌላ መምጣቱ የማይቀር ነው። ነገር ግን የሶስተኛው ዓለም ጦርነት ይቀሰቀሳል የሚለው ስጋት ያላቸው ወገኖች ምናልባት ኢራን በድብቅ ኒውክሌር አምርታ ከሆነና ያንን የምትጠቀም ከሆነ ያንን እንደነ ሩሲያ አይነት የኢራን አጋር የሆኑ በእርግጥ ሩሲያ በአሁኑ ሰዓት አቅሟ ተዳክሟል። በእንደዚህ አይነት ግጭት ውስጥ ፊት ለፊት የምትገባ አይደለችም። ከአሜሪካ ጋር ለሌላ ዙር ፍጥጫ ከኢራን ጋር ተሰልፋ የምትገባ እንደማይሆን ነው ፖለቲካ ጠበብቶች የሚናገሩት። ነገር ግን ይሄ በድብቅ ምናልባት ይህን የኒውክሌር መሳሪያ ታጥቃ ከሆነ እስካሁን መረጃዎች አያሳዩም፣ ገና እያብላላችና ወደዚያ ልታመራ ትችላለች የሚል ስጋት ነው ያላቸው። ነገር ግን ያንን በድብቅ አምርታና አዘጋጅታ ከሆነች ምክንያቱም ያለ ምክንያት በዚህ ደረጃ ነገሩ ልትጋፈጥ አልወሰነችም። አሜሪካንን የሚያህል ሌላ ያለ ሀገር እስራኤልን የሚያህል በወታደራዊ አቅም የጠነከረችን ሀገር እንዲሁ ፊት ለፊት መጋፈጥም ከዚህ በኒውክሌር ላይ ያላቸው እምነት ስለሆነ ሊሆን ይችላል የሚል ነው። ከዛ ጋር ተያይዞ ምናልባት ያ ሶስተኛው የዓለም ጦርነት ወይም ከዛ ጋር የሚቀራረብ የአካባቢያዊ ግጭቶች ከተከሰቱ ዓለም ወደማትወጣው ቀውስ ውስጥ ትገባለች የሚልም የፖለቲካና ወታደራዊ ጠበብቶች አስተያየታቸውን እየሰጡ ነው። ገለታው ምናልባት በአጭር ጊዜ እነ ፕሬዚዳንት ትራምፕ የሚያስቡትን ሊያሳኩ ይችላሉ። በኢራን የመንግስት ለውጥ ያስፈልጋል። በኢራን አመራሩን ማስወገድ አለብን። ለዚህም ባለፉት 3-4 ሳምንታት በኢራን የተቀጣጠለ ህዝባዊ እንቢተኝነት አለ። ብዙ ሰው ተገሏል። ከፍተኛ ቁጥር ያለው ሰው ያ እንደ መንደርደሪያ አሜሪካ ከጀርባ ስትቆሰቁሰው የነበረ ጉዳይ ነው። አሁን ደግሞ በጦር መሳሪያ ልትመታ እንደምትችል ሲያስፈራሩ ቆይተው ይኸው ተግባራዊ ሆነዋል። ስለዚህ በኢራን የመንግስት ለውጥ ሊያመጣ የሚችል ጥቃት ነው። ይህን ትጠብቃለህ? በኢራን
የመንግስት ለውጥ የሚያደርግ ጥቃት ነው የተጀመረው? እሱ እንኳን መምጣቱ የሚቀር አይመስለኝም። መሳይ የመንግስት ለውጥማ ይመጣል። አሁን ታርጌታቸው የአሜሪካ ጦር ታርጌቱ እኮ አመራሮቹ ላይ ነው። እንደውም አሁን አንዱ ተገደለ የሚል ነገር አይቻልም። ምን ያህል የተረጋገጠ ዜና እንደሆነ አላውቅም። ምንም ጥያቄ የለውም። አሁን ይሄ ሜጀር ጦርነት ነው አሜሪካ መንግስት ያወጀው። ስለዚህ ይሄን ለማድረግ አመራሮችን ለመምታት እና የረጅም ቼንጅ ለማምጣት የሚያስችል ጦርነት ነው የሚሆነው። ዝም ብሎ በመሃል የሚቋረጥ አይመስለኝም። ግን ስርዓት ይተከላል ወይ ነው። አሁን አሜሪካ በገባችባቸው ጦርነቶች የተሻለ ስርዓት ተተክሏል። አፍጋኒስታን ሄዳ ምንድነው የመጣው? ኢራቅስ ለምሳሌ ኢራቅ አሁን እንደውም ገብቶ የአሜሪካ ወታደር ገብቶ ያንን ሳዳም ሁሴንን ያው ከጉድጓድ ውስጥ አውጥተው በፍርድ ቤት ስቅላት ነው የተፈረደበት። ግን ኢራቅ አሁን የተሻለ ነገር ፈጥራለች። ኢራን ራሱ የምትደግፈው አንድ ጦር አለ። የሚገርም ነገር እዛ ውስጥ ሳውዲ ውስጥ ኢራቅ ውስጥ። ስለዚህ በየቦታው የዲሞክራሲያዊ ስርዓት ተተክሏል ወይ የሚለው ነገር የኢራንም ፍጻሜን እንደዚህ በቀላሉ ይለወጣል ብሎ ማሰብ አስቸጋሪ ነው። ግን ዋናው ምናልባት መሳይ ያነሳው አንድ አሳሳቢ ነገር ይቺ ሀገር በድብቅ ይሄንን በተለይ ኒውክሌር መለስተኛም ቢሆን ገንብታ ከሆነ የአጥፍቶ የመጥፋት እርምጃ ልትወስድ ትችላለች። አሁን ለዚህ ነው መሪዎቹም ላይ ተረባረቡ ያሉት። እና ትናንሽ ሀገሮች አሉ እንደምታውቀው እነ ካታርን ብትወስድ እነ ዱባይ ብትወስድ በጣም ዝም ብሎ በአንድ መለስተኛ ሊጠፉ የሚችሉ ናቸው። እና ከባድ ስጋት የወደቀው አሁን እንደዚህ አይነት የአጥፍቶ የመጥፋት እርምጃ ልትወስድ ትችላለች የሚለው ነገር ነው። እሱ እንግዲህ በሂደት ወታደራዊ ኦፕሬሽኑ የሚታይ ነው የሚሆነው። እዛ ባሻገር ግን መንግስት ለውጥ መምጣቱ አይቀርም። ለዚህ ብዙ ተቾች አሁን አሜሪካንን የሚተቿት ምንድነው ስርዓት ለውጥ ለማምጣት አሁን የተሄደበት ይሄ ሲቪል ዲስኦቢዲየንስ የተባለው ኢራን ውስጥ ተነስቶ ያለው አይነት እሱን ዓለም አቀፍ ኮሚኒቲው እያገዘ ኢራን ውስጥ ለውጥ እንዲመጣ የማይፈልግ የለም። በእውነት ኢራን ህዝብ ይፈልጋል፣ ዓለም አቀፍ ኮሚኒቲው ይፈልጋል፣ ወደ ዲሞክራሲያዊ ስርዓት እንድትሻገር ይፈልጋል። እና ያንን አግዞ ስርዓት ለውጥ አምጥቶ ስርዓት ወደ መትከል አይደለም የሚሄዱትና እኔ ፖስት ኢራን ጦርነትም በቀላሉ እንደዚህ ዝም ብሎ የተሻለ ስርዓት ይተከላል እዛ አካባቢ የሚል እምነት የለኝም። መሳይ እንግዲህ ሁኔታውን መከታተል ነው። ወደዛ አካባቢ የሚደረጉ በረራዎች መታገዳቸው እየተሰማ ነው። በተለይ በኢራን ሰማይ ላይ ምንም አይነት በረራ እንቅስቃሴ እንደማይታይ ነው የፍላይት ራዳር መረጃዎች የሚያመለክቱት። ወደዛ ወደ መካከለኛው ምስራቅ የሚደረጉ በረራዎችን በአብዛኛው በዛሬው ዕለት እንዲቆሙ መደረጋቸው ተሰምቷል። ቀደም ሲል ወደ አነሳነውና ወደ ነካካነው የጉዳዩን ከኢትዮጵያ ጋር ያያያዝንበትን አጀንዳ ደግሞ እንመለስበት። በአንድም ይሁን በሌላ አብይ አህመድ ከተባበሩት አረብ ኤሚሬትስ ጋር የፈጠረው ግንኙነት አሁን ይህች ሀገር በዚህ ጉዳይ ላይ ተጠምዳለች። የተባበሩት አረብ ኤሚሬትስ ጥቃት ከተሰነዘረባቸው ሀገራት አንዷ ናት። በኢራን አቡዳቢ የሚገኘው አንድ ቦታ ላይ ነው እንግዲህ ጥቃቱ የተሰነዘረው። እስካሁን ባለው መረጃ የአንድ ሰው ህይወት ጠፍቷል ነው የሚባለው በዛ በአቡዳቢ በተፈጸመ ጥቃት። ስለዚህ የአቡዳቢ ትኩረት፣ የተባበሩት አረብ ኤሚሬትስ ትኩረት ወደዚህኛው ጉዳይ ሲሆን አብይ የጀመራቸውና እጁን ያስገባባቸው የተለያዩ ሀገራዊና ቀጠናዊ አጀንዳዎች አሉ። እነዛን አጀንዳዎች እንዴት ሊሆኑ ነው? ትኩረታ ወደዛ ከሆነ ለምሳሌ ከሱዳን ጋር በተያያዘ የተባበሩት አረብ ኤሚሬትስ የገባችበት ጉዳይ አለ። ኢትዮጵያን እንደ ቅጥረኛ መንግስት እየተጠቀመች ብዙ ነገሮችን እያደረገች ነው። ሰሞኑን የምንሰማቸው መረጃዎች አሉ። የአብይ አህመድ አገዛዝ የአፍሪካ የልቀት ማዕከልን ሙሉ በሙሉ ለተባበሩት አረብ ኤሚሬትስ ሰዎች መስጠቱንና እዛ የሚሰሩ ሰራተኞቹን በሙሉ ላልተወሰነ ጊዜ ከስራ እንዲወጡና እስኪጠሩ ድረስ እንዳይመጡ እንደተነገራቸው ነው መሰረት ሚዲያ ምንጮቹን ጠቅሶ የዘገበው። ሁኔታውን ለማጣራት ሞክረን ዝርዝር መረጃ አላገኘንም። ለምንድነው እነዚህ የተባበሩት አረብ ኤሚሬትስ የስለላና የደህንነት ሰዎች ወታደራዊ አታሼዎች የአፍሪካ ልቀት ማዕከልን ሙሉ በሙሉ ህንፃውን እንዲይዙ የተደረገው የሚል ጥያቄ እየተነሳ ነው ያለው። ሰሞኑንም በነጃዋር መሐመድ አካባቢ የወጣው መረጃ እንደሚያመለክተው የኢትዮጵያ አየር መንገድ ከአዲስ አበባ ከቦሌ ወደ አሶሳ የሱዳን ወታደሮችን እያጓጓዘ ነው። ተከታታይ ምልልሶች እንደተደረጉ ጃዋር መሐመድ የተለያዩ የመረጃ ምንጮቹን ጠቅሶ ዘግቧል። ስለዚህ አብይ አህመድ ለሱዳኑ ጦርነት በተባበሩት አረብ ኤሚሬትስ ተልዕኮ አማካይነት ሰፊ እንቅስቃሴ እያደረገ ነው። ምናልባት ይሄ ነገር ተጽዕኖ ይፈጥር ይሆን? የተባበሩት አረብ ኤሚሬትስ ትኩረት ወደ ሰሞንኛው ግጭት የሚወሰድ ከሆነ እንግዲህ አብይ አህመድ ብቻውን የሚወጣው አይደለም።
ምናልባት የሆነ ክፍተት መፈጠሩ የሚጠበቅ ነው ገለታው። አዎ ልክ ነህ። እሱ አንድ የሚታይ ነገር ይመስላል እንዲሁ ከውጭ ስናይ እቺ ሀገር በጣም ትንሽ ከመሆኗ የተነሳ እንደሌላው ሀገር እንደዚህ አውሮፕላን ጀት አስነስተህ እኮ የበረራ ልምምድ ሁሉ የምታደርግባት ምድር አይደለችም። ብድግ ስትል ሌላ ሀገር ነው ሌላ እንትን ውስጥ ነው የምትገባውና ስጋቷ ምን ያህል ከባድ እንደሚሆን መገመት ይቻላል። ስለዚህ ሀሳብ ላይ መውደቋ በዚህ ሰዓት አይቀርም። ግን ደግሞ በሌላ በኩል ደግሞ ምንድነው እንግዲህ በተወሰነ ኮሚቴ በምናምን ነው የምታግዘው አብይ አህመድን በተወሰኑ የተዋቀረ እንትን አለ